አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተናፋቂ ቤተሰቦች ምን ቴካዌ እንዳመጣውኝ ብቻ ልንገራችሁ። ገምቱ ገምቱ፣ ቴካዌ የመጣልኝ ምግብ። ኦ ማይ ጋድ። እዚህ ጋር ምንድን ነው የሚባል ሶስ አለው፣ ማባያ ነው። እዚህ ጋርም ሶስ አለው። ይሄ ደግሞ ምን ነበር ስሙ? ስሙ ምን ነበር? የዚህ አላውቀውም ስሙ። አዋዜ መስለኝ። ይሄኛው አዋዜ ነው። ይሄኛው ምን እንደሆነ አላውቀውም። ብቻ ግን ያው ገምት የመጣልኝ ቴካዌ ምን እንደሆነ። እንክፈተው፣ አብረን እንክፈተው። በማዳም ኩሽና ሆናችሁ የናፈቃችሁን ምግብ የመብላት መብት አላችሁ። እሺ። ኦ ማይ ጋድ ሲያምር! ብስምላ ማሻአላ 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 ማሻአላ። ሎክ ዋው ዋው ዋው! በጣም ነው የሚያምረው። ከምር በጣም ነው የሚያምረው። ትኩስ ነው በዛ ላይ ማሻአላ ተባረከላ። ሽታ ወይኔ መዓዛው! ምራቅ ያስሮራውጣል። ጥብስ፣ የውሃ ጥብስ የምሬን ነው። በጣም ጣፋጭ ነው። እየገዛችሁ ብሉ። በዚህ አጋጣሚ ማስታወቂያ ልስራላቸው። መገኛው ደግሞ ጉቤራ ማህር ሬስቶራንት ነው አይደል? ነው አይደል? ሬስቶራንት ናቸው። ሬስቶራንቱ የማህር ነው አይደል? ማህር ሬስቶራንት ይባላል። ከዛ ነው የመጣው። አሁን ትኩስ ገና አሁን እንደመጣ ነው። የምር 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 በጣም ናፍቆኝ ነበረ። ሙላ አግርሷችሁ እየበላችሁ የናፈቃችሁን ነገር እየገዛችሁ ብሎ የማዳም ቅመሞች ወይም ደግሞ እህቶቼ ሰምታችኋል። በትሪ ልገልብጠውና እስቲ በትሪ እንገልብጠው። በመብያችን ትሪ አድርገን ነው የምንበላው። ብስምላህ። እንጀራው እንዴት አባቱ እንደሚያምር የእናት ምጣድ፣ የእናት ጓዳ ምጣድ ላይ የተጋገረ እንጀራ ነው። ስፋቱ ምናምን ይሄ አንድ እንጀራ ነው። ግን ዋጋው በፊት 25 ነበር፣ አሁን 35 ገብቷል። ስንት ጨመረ ማለት ነው? 10 ብር ጭማሪ ማለት ነው። የ10 ብር ጭማሪ አድርጓል። ይሄኛው አዋዜ ነው። አዋዜ እና ምንድን ነው የሚባለው ነው። ልንበላ ነው ትላላችሁ። ዛሬ እንጀራ ነው የምንበላው። ቴካዌ መጥቶልኛል። ጓደኛ አመሰግናለሁ፣ ክበርልኝ። እንጀራ አማርኛ አልኳት፣ ቴካዌ አስመጠችልኝ። አላህ ይስጥልኝ። በወጣው ይተካ ብያለሁ። እሺ አሜን በይ፣ አሜን በይ መጀመሪያ